አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። እኔ ናይትረስ ኦክሳይድ አልወሰድኩም። ላፊንግ ጋዝ ይባላል። የሚያስቅ ነው። የሚያስቀው ግን ከሕክምና ጥቅሙ ሌላ፣ በምግብ ውስጥ ከሚደረገው ሌላ፣ ከኢንዱስትሪ ጥቅሙ ሌላ ነው። የጎን ጉዳት ነው። ላፊንግ ጋዝ በማደንዘዣነት እንጠቀመዋለን፣ ህመም ማስታገሻነት እንጠቀመዋለን። ከዛ ውጪ ምግቡ ላይ እንደ ዊፒንግ ክሬም ፎም ለመስራት እንጠቀመዋለን። ከዚህ ውጪ ግን የምንጠቀመው ሞት እያመጣ ነው እያለ ነው ኤፍዲኤ ፉድ ኤንድ ድረግ አድሚኒስትሬሽን እየተናገረ ያለው። ወጣቶችም ሆነ በጉልምስናቸው ወቅት ያሉ እንዲሁም ደግሞ በሌሎች የእድሜ ክልል ላይ ያሉ ለመዝናኛ ራስን ዘና ለማድረጊያ ላፊንግ ጋዝ ይወስዳሉ። ላፊንግ ጋዙ እንዴት ነው የሚመጣው? ወይም ናይትረስ ኦክሳይዱ የሚመጣው እንዴት ነው? በትንሽ ዕቃ የታሸገ ጋዝ ይሸጣል። በተለያዩ ብራንዶች ይሸጣል። እነዚህ ዕቃ ስሞች በጣም አማላይ ናቸው፣ የሚማርኩ ናቸው። ወጣቶቻችንን ወይም የህብረተሰቡን ክፍል እንደዚህ ወስደው እንዲዝናኑበት እንዲጠቀሙበት የሚያደርጉ ናቸው። ግን ሞት እያመጣ ነው። ሞት የሚያመጣው ለምንድን ነው? ለምሳሌ የልብ ችግር ያመጣል። ልብ በፍጥነት እንድትመታና ችግር እንዲመጣባት፣ ህመም እንዲመጣባት የልብ ችግሮች ያመጣል። ደም መርጋት ያመጣል። የአእምሮ ጤና መቃወስ ቁጥር 1 ጉዳቱ ነው። የአእምሮ ጤና መቃወስ ሰዎች ሳያውቁት በየጊዜው ሲጠቀሙት በተከታታይ ከመጠቀም የሚመጣ ይሄ ትልቅ ጉዳት ነው። የጭንቅላትና የጀርባ አጥንት የስፓይናል ኮርድ ችግር ሌላው ችግር ነው። የላፊንግ ጋዝ ወይም ደግሞ የናይትረስ ኦክሳይድ ለመዝናኛነት መጠቀም ጉዳቱ በጣም ተዘርዝሮ የሚያልቅ አይደለም። የሰውነታችን ክፍሎች በሙሉ ነው የሚጎዳው። ታዲያ ኤፍዲኤ ያለው ምንድን ነው? ለተሰጠው ጥቅም ብቻ ነው ላፊንግ ጋዝን ወይም ደግሞ ናይትረስ ኦክሳይድን መጠቀም ያለብን። እባካችሁ አትጠቀሙ፣ ጉዳት ላይ ትወድቃላችሁ፣ ሞት ይመጣባችኋል እያለ ነው። ላፊንግ ጋዝ ምግብ ላይ ለኢንዱስትሪ እንዲሁም ደግሞ ለሕክምና ለማደንዘዣ ወይም ደግሞ ለህመም ማስታገሻ ካልሆነ በስተቀር አትጠቀሙት። በተለያዩ መደብሮች ይሸጣል። በኦንላይን መደብሮች እንደ አማዞን፣ ዋልማርት፣ ታርጌት ሌሎችም ቦታ ይሸጣል። በአካልም ራሱ ጋዝ ስቴሽንም ይሸጣል። የሚታሸጉበት የሚመጡበት እቃዎች ትንሽ ሊሆኑ ይችላሉ፣ ግን እዛ ውስጥ ታጭቆ የሚመጣው ጋዝ ስትስቡት ሰውነታችሁን ለጉዳት ያደርሳል። ስለዚህ ላፊንግ ጋዝ ለተሰራለት ጥቅም ብቻ እንጂ ከዛ ውጪ አትጠቀሙ እያለ ነው። ሊንኩን አስቀምጥላችኋለሁ። የተለያየ ስሞችን ጠቅሷል። እናንተና በአካባቢያችሁ ያሉ በቤተሰባችሁ ያሉትን ሰዎች ከዚህ ጉዳት እንድጠብቁ ነው። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ